ተማሪዎች ለ10 ወራት በትምህርት ቤታቸው የለፉበትን የልፋት ፍሬ የሚያዩበት ቀን ሰኔ 30 የሰኔ 30 ጉዳይ ሲነሳ ወደ አእምሮአችን የሚመጣው ድሮ ልጅ ያለን በትምህርት ቤት ሊገጥመን የሚፈልግ ተማሪ ካለ ሰኔ 30 እንገናኝ ብለን የምንቀጣጠረው ነበር። ተማሪዎች ካርድ ለመቀበል በጉጉት የሚጠብቋትም ቀን ነች ሰኔ 30። ያለፈው የሚደሰትበት የወደቀው ደግሞ የሚያዝንበት ቀን። እለቱ የትምህርት ቤት መዝጊያና የወላጆች ቀን በመሆኑ በየትምህርት ቤቱ ቀኑን የሚያደምቁ የተለያዩ ዝግጅቶች ይቀርባሉ። ከየክፍሉ ደረጃ ለሚያገኙ ጎበዝ ተማሪዎች ሽልማት ይዘጋጃል። ስለዚህ ተማሪዎች የራሳቸውን ወላጆችም የልጆቻቸውን ውጤት ለማየት የሚጓጉበት ቀን ነው። ሰላም የተወደዳችሁ ተከታታዮቻችን እንደምን ቆያችሁ? በእረፍት ቀን የመዝናኛ ዝግጅታችን ስለ ሰኔ 30 ልናነሳ ወደናል። በቦንጋ ከተማ ውስጥ ከሚገኙ መምህራን ጋር ቆይታ አድርገናል። እስከ ዝግጅታችን ማብቂያ አብራችሁን እንድትሆኑ የአክብሮት ግብዣችን ነው። ሰኔ 30 ሰኔ ዘሪው የሚዘራበት ጉም የያዘ ሰማይ በመልካሚቷ ዘር በውስተ ምድር ሰናይ 30 የሰናይዋ ፍሬ የፍሬ ጅማሬ በጽልመቱ ዓለም ብርሃን ቅያሬ አንቺ መልካም ፍሬ የገበሬው ተስፋ በመብቂያሽ ዕለት ስፈልግሽ ጠፍተሽ በርቶ የነበረው መቅረዝ የተደፋ ሽሽታችሁ አይሁን በክረምት ሲባል ከመጽሐፍ ሰምተሻል። አንቺ መልካም ስንዴ በዝናቡ ምክንያት የወሰደሽ ደራሽ ከምን አድርሶሻል። የዝናቡ ጭቃ እግሬን ባውታር አስሮ መንገድ ያስተኝ እመጣልሻለሁ ከተራራው ሀገር ቁሩ ጥርሴን ፈቶ እያስገለፈጠኝ። እናም አንቺ ፍሬ ዛሬ ልደትሽ ነው ብቅለተ ውልደትሽ የተፈጸመበት በለምለም መሬት ላይ የ30ን ፍሬ ዓለም ያገኘበት መልካም የብቅለት ቀን። ተማሪዎች አመቱ ሙሉ የተጣሉትን ተማሪ ሰኔ 30 እንገናኝ ብለው ሲዘቱ ይከርማሉ። የዕለቱ ዕለት በቀጠሯቸው መሰረት ይፋለማሉ። አቅም የሌለው ተማሪ በርበሬ ይዞ ይመጣና ኃይለኛው ተማሪ አይን ላይ በትኖ ያመልጣል። ወይ ሰኔ 30 በጥሩ ሁኔታ ይገለጽ ነበረ። ሁሉም ወላጆች የልጆቻቸውን ውጤት በጥሩ ጉጉት ይጠብቃሉ። ምናልባት ወርቆ አደጋ እንዳይደርስባቸው ልጆቻቸውን በጥሩ ሁኔታ ነው የሚከታተሉት ውጤት ማለፍና መውደቃቸውን። ከዛ በኋላ ሰኔ 30 ሲመጣ ተማሪዎች ወላጆች በዓል ሲመጡ መዝሙር ያቀርቡላቸዋል። ይሄም መዝሙር ምንድነው ለማስታወስ ያህል አስታውሰዋለሁ። ወላጆች በሰላም እንኳን ደህና መጣችሁ ልሰሙ መልካም ዜና ጥራችን አክብራችሁ ወላጆች ከመጣችሁ እግዚአብሔር ያክብርልን ብለናል ልጆቻቸው እያሉ ይቀበላሉ። ልጆች ደግሞ በእንጉርጉሮ ይገልጹ ነበር። ከዛ በኋላ ወርቆ የሄደውም ተማሪ ይዘምራል፣ የተደሰተውም ይደሰታል። ካዘነው ተማሪ መካከል ለማስታወስ ያህል ወይኔ 12 ወራት የለፋሁበት የአንድ ቀን ፈተና ታላይ በድንገት ወይኔ መቅረቴ ነው በከንቱ ከስር እንደዚህ እየተባለ ነው። ሰኔ 30 በኔ እንግዲህ አመቱን ሙሉ የለፋንበትን ውጤት የምናይበት ወርናት እጅግ አጓጊ ወርናት። ለተማሪ በተለይ ያለውን ነገር ውጤቱን ማለፉን መውደቁን የሚያይበት ሰዓት ስለሆነ አመቱን ሙሉ ሲሮጥ የነበረበትን ውጤት የሚያይበት ስለሆነ አጓጊ ናት ብዬ ነው ሰኔ 30 የሚገልጸው ለተማሪዎች በተለይ። ሰኔ 30ን ስናስብ አንደኛ መለያየቱ አለ። አመቱን ሙሉ አብረሽ በክፉም በደጉም በጓደኝነት አብረሽ ኖረሽ ለተወሰኑ ወራቶች የምንለያይበት ወቅት ነው። ስለዚህ ያው አንደኛ አብረሽ ስትኖሪ ቤተሰባዊ ሁኔታዎች ስለሚኖሩ መለያየቱ ሲመጣ ይከፈናል። ያው ልጆች ስንሆን እንጫወታለን፣ እንቦርቃለን፣ ብዙ ነገሮችን እናሳልፋለን በትምህርት ቤት ውስጥና ያን አብሮነት ለተወሰኑ ቀናቶች ስለምንለይ ይከፈናል ማለት ነው።
ያው ዘፈንም አለ ሰኔ 30 አስመልክቶ ማለት ነው። ከዚህ በፊት መለያየት ሲመጣ ያንን እንዘፈን ነበር። እንግዲህ በፊት በጉጉት ነው ነሐሴ 25 መጥቶ መስከረም መጥቶ ትምህርት ቤት ላይ እስክንመለስ ድረስ በጣም በጉጉት ነው የምንጠብቀው ማለት ነው። በእንደዛ አይነት መልክ ነው እንግዲህ ሰኔ 30ን የምናስታውሰው። ለተማሪዎችም ሆነ ለመምህራንም ለወላጅም በጣም የደስታ የአመቱን ፍሬያቸውን ወይም የአመቱን ጥረታቸውን ፍሬ የሚያዩበት ቀን በመሆኑ በተለያዩ ፕሮግራሞች በተለያዩ ኢቭን ተማሪ ያለውም የለም ተማሪ ያለው አሁን እዚህ አስተማሪው እዚህ ያገለገልኩ ባለበት ሰዓት ለተማሪ በጣም ትምህርት ከመማሩበት ቀን ይልቅ ሰኔ 30 በጣም በጉጉት የሚጠብቁበት ወላጅም ኢቭን አሁን እዚህ ያለውበት ሰዓት የተማሪ ያለው ወላጅ ለተለያዩ ነገሮች ማይመጣው ላይ ሰኔ 30 ሲባል በቃ የተለያየ ፕሮግራም አለ። ልጆች ህፃናት የራሳቸውን ያላቸውን ተሰጥኦ ምናምን የሚገልጹበት ራሳቸውን አውትሻይን የሚያደርጉበት ምናምን ወቅት በመሆኑ በጣም ይጠበቃል። በወላጅ ዘንድም በትምህርት ቤት ዘንድም በተማሪ ዘንድም በጣም ነው በፍቅር የሚጠብቁበት ቀን ነው። ሰኔ 30 ሰኔ 30 አንዱ ይወድቃል ሌላው ሲነሳ። ያነጋገርናቸው መምህራን የተማሪነትን ጊዜ አልፈው እዚህ የደረሱ በመሆኑ ምን አይነት ተማሪ ነበራችሁ ስንል ጥያቄ አቅርበንላቸዋል። ያው በትምህርት ቤት ውስጥ አብዛኛውን ዝምተኛ የሆንኩ ተማሪ ነኝ። በትምህርት ደረጃም መካከለኛ አይነት ተማሪ ነበርኩኝ ማለት ይችላል። መጀመሪያ ሲጀምር ደብል ፕሮሞሽን የሚባል ነበረ። ያው እሱን አግኝቻለሁ ከአንድ ወደ 3 ሁለትን ዘርዬ ማለት ነው። ከዛም ራሱን ችሎ ከሚሰሩ ተማሪዎች ነበርኩ። በቃ አመት በአመት ነው ማለት ነው። 76 12 አጠናቀቅኩ። ከዛ የተወሰነ ቆይታ 1981 ቲታ የገባው ጅማ ሁሉ ነገር ጅማ ነው የጨረስኩትኝ። ተማሪ ያለው እውነቱን ለማናገር ይሄን ያህል ረባሽ አስቸጋሪ ምናምን ተማሪም አልነበርኩም። በጣም በስነ ምግባር ምናምን መምህራን በጣም ነው የሚያከብሩኝ የሚወዱኝ። ኤሌመንታሪ ምናምን ስማርም በቃ እስከ እንትን እስከ 3ኛ ምናምን ደረጃ ነው ከ1 እስከ 3 ባሉት ደረጃዎች ነው ምናምን እንትን ሲልም የነበረው። ልጅነትም ድሮ ትምህርቴን ስከታተል ማለት ሚኒ ሚዲያ ክበባት ላይ እሳተፍም ነበር። ያነጋገርናቸው መምህራን በተማሩበት ዘመን የነበሩ ተማሪዎችና የዚህኛውን ጊዜ ተማሪዎች ሲያነጻጽሩ ግብረገብ የሚባል ትምህርት ነበር። በግብረገብ ሁሉም የታነጸ ነበር። ከበሬታው ሁሉ ለመምህር የሚሰጠውም ደግሞ ከበሬታ ልዩ ነበር። አንድ መምህር ባጠገባችን ያለ አቋርጠን መሄድ አንችልም። እስከዚህ ድረስ ነው ነበር። ልዩነት አለው። ግብረገብ ከበሬታ ማህበረሰቡን ሁሉ በጥሩ ሁኔታ ያከብራሉ። አሁን ግን ትንሽ የስነ ምግባር ሁሉም አካል ቢረባረብም ይቀራል። መምህርን የማክበር ሁኔታ ትንሽ ይቀራቸዋል። የግብረ ገብ ትምህርት በዛን ጊዜ ይሰጣል ከመደበኛው ትምህርት ጎን ለጎን ማለት ነው እና ለመምህርም የሚሰጠው ለሌላው ህብረተሰብ የሚሰጠው ከበረ እዚህ ግን የተለያዩ ከተማ እንደመሆኑ መጠን የተለያዩ ጀንተኒ ቤት ይውላሉ። በሰዓት ማርፈድም ሁሉም እና ቢሆንም ጥሩ ተማሪዎች ጥሩ ቤተሰብ አስተካክሎ ያላቸው አሉ። ውጤታቸውንም የሚከታተሉ በጉጉት በአንጻሩ ደግሞ የክትትል ደግሞ ማነስ ያላቸው ተማሪዎች ትንሽ የስነ ምግባር ማስተካከል ጉድለት አለ። እኛ በተማርንበት ዘመን ተማሪዎች አንደኛ ትምህርትን በፍቅር ነው የሚማሩት። አላማም ኖሯቸው ነው የሚማሩት። የሆነ ቦታ ለመድረስ ብለው በተቻለ አቅም ያው ከአላማቸው ለመድረስ ይሮጣሉ። በፍቅር ነው ትምህርት ቤት የሚሄዱት፣ በፍቅር ነው ከትምህርት ቤት የሚመለሱት። መምህራኖቻቸውንም እጅግ በጣም ያከብራሉ። ከአክብሮት የተነሳ እንኳን መምህር በሄደበት መንገድ አንሄድም ነበር። እጅግ በጣም ልዩ ክብር ነው ለመምህራችን የምንሰጠው ቦታ የምንሰጠው ማለት ነው። በእንደዛ አይነት ሁኔታ ውስጥ ነው እንግዲህ የዛን ጊዜ ትምህርት ያለፍ ነው። አሁን ደግሞ ያለውን ነባራዊ ሁኔታ ስናይ
ተማሪው አብዛኛውን ከመምህሩ ጋር አብሮ የሚውልበት አብሮ ብዙ ነገር የሚያደርግበት ብዙ መከባበር የሌለበት ሁኔታዎችን እናያለን ማለት ነው። ይሄ አንዱ ለትምህርት ውድቀት ምክንያት ይሆናል ብዬ አስባለሁ። ምክንያቱም አንድ ተማሪ እንደ ወላጅ አባቱ ነው መምህሩን ማየት ያለበት ብዬ አስባለሁ። መከባበር በልኩ ሁሉም ነገር ቢሆን እኔ የተሻለ ነው ብዬ አስባለሁና አጉል መቀራረቦችም አሉ አሁን የሚታዩት። በሰዓቱ ሲገስጹንም ለመታረም ዝግጁ ነን። እንደ አባት ነው የምናየው። አንድ መጥፎ ነገር እያደረግን እንኳን መምህሩ ቢያየን ሩጠን ነው የምንደበቀው። ብቻም አይደለም ክፍል ውስጥ መጥቶ እንኳን እንዳያየን ሁሉ በጣም እንጨነቃለን። አሁን አብሮ ይበላል፣ አብሮ የሆነ ቦታ ላይ ሲገኝ ታያለሽ፣ ውሏቸው ሁሉ አብሮ ሲሆን ታያለሽ። በዚህ ሰዓት ምንድነው መከባበሩ እየቀነሰ የሚመጣበት ሁኔታዎች ይስተዋላሉ። ይሄ እንደው አሁን ቢስተካከል ብዬ አስባለሁኝ። ልጆችም የድሮ የኛ ጊዜ ልጆችና አሁን ደግሞ በዚህ ቴክኖሎጂ ፎርዝ ወይ ፊፍዝ ጀነሬሽን ልጆች ማለት እንችላለን። በዚህ ሰዓት ያሉ ልጆች በጣም የማይገናኙት ናቸው። እኛ ስንማር አንደኛ ወረዳም ከወረዳም አልፎ ራሱ ቀበሌም ነው ብዙ በቴክኖሎጂ ምናምን የተደገፈ ነገር አሁን ስንማር ብዙ እንደዚህ አሁን ቴክኖሎጂ አሁን ማህበራዊ ሚዲያዎች የምንለው ምናምን ይህንን ሰዓት ይህንን ጊዜ የሚሻማ ነገር ባይኖርም ኢቭን ባይዘ ቴክኖሎጂ ወይም ማህበራዊ ሚዲያ የምንለው በአንድ ጎን ፖዚቲቭ ሳይድ በኔጌቲቭ ሳይድ ማየት እንችላለን። ፖዚቲቭ ሳይድ የምንለው የአሁኑ ልጆች ደግሞ ከኛ ዘመን ልጆች ወይም ከተማርነት ዘመን ወይም ከኔ ዘመን ልጆች በተለያዩ ነገሮች ይሻላሉ ብሎ አሁን አንዱ በቴክኖሎጂ አጠቃቀም ምናምን ኢቭን አሁን የኔ ተማሪዎች አሁን እነሱ በደረጃቸው ወይም በእድሜ ክልላቸው እያደረጉ ያሉትን ነገር እኔ በተማርነት ዘመኔ የሚያቆይን ያህል የሚያውቀው ነገር የለም። ምክንያቱም በእኛ ጊዜ አሁን እንዳልኩሽ ገና ነው ቴክኖሎጂው አሁን ቅርብ ጊዜ ነው ገና የተሻሻለ መጥቶ ልጆችን የራሳቸውን እንትን እያደረጉ ያሉትና ይህም ሆነ ያ ይህም ፖዚቲቭሊ ቴክኖሎጂን ተጠቅሞ የራሳችን እውቀታቸውን አፕግሬድ ወይም ኦርጋናይዝ የሚያደርጋቸው ወይም እውቀታቸውን መጨመራቸው ምናምን ፖዚቲቭ ሳይድ ነው። ልጆች አሁን በዚህ ሰዓት የዚህ ኔጌቲቭ ሳይድ ደግሞ አሁን ብዙ ወይም ጥቂት ልጆች ማለት እንችላለን ሰዓታቸውን በእነዚህ ሶሻል ሚዲያዎች ኢቭን እነዚህ ገና ናቸው። እዚህ ያሉት ልጆች ገና ህፃናት ወይም እስከ 8 ያለ ተማሪ ነው። ይህን ያህል ወጣ ብሎ እንትን የሚል አይደለም። ሰዓታቸውን ከትምህርት ይልቅ ለዚህ ሶሻል ሚዲያ ቲክቶክ ምናምን የተጠቀሙ የተለያዩ ነገሮች አሁን ባይዘው ቲክቶክ ካየን ሙሉ ትኩረታችን ለቲክቶክ ከሰጠን ትምህርታችንን ያስረሳል። ይሄ ደግሞ ፋክት። ምክንያቱም እዛ የሚያዝናና አዝናኝ ነገሮች ምናምን ስለምንለቀቁ በዚህ ትምህርት እያነበቡ ከመጨነቅ ይልቅ ያ በዛ ነገር መዝናናትን ምናምን እንደ ትልቅ ነገር አድርጎ የወሰዱ ያለው ነገር አለና ልጆችን ቢሆን ማድረግ አለባቸው። ለየትኛውም ነገር ሰዓት አሁንም ይሄን ቴክኖሎጂ ወይም እነዚህ ቲክቶክ የተለያዩ ነገሮችን ማህበራዊ ሚዲያዎችን አይጠቀሙ ማለት ሳይሆን ወላጅም ቢሆን ለልጆች ሰዓት የሆነ ራሳቸውን ሰዓት ፕላን ሊያደርጉ ይገባል። የሚያጠኑበት ሰዓት ደግሞ ሙሉ በሙሉ እነዚህ አይነት ራሳቸውን ሪፍሬሽ ምናምን ሳያደርጉ ሙሉ በሙሉ ያጥኑ ማለት ጭንቀት ነው ፈጥርባቸውና ለእንደዛ አይነት ነገሮችም ለጥናትም ለትምህርትም ማጆሪቲ ለትምህርት አሁን ያሉበት ደረጃ ነገር ትምህርት ዜና ቦታ ከደረሱ በኋላ የቴክኖሎጂ አሁን የሚጠቀሙት ነገር ይዛኔ ዘና ብሎ የሚጠቀሙት ነውና ሙሉ ትኩረታቸውን ለማህበራዊ ይልቅ ለትምህርታቸው ማጆሪቲውን ሰዓታቸውንና ጊዜያቸውን እንዲሰጡ ነው ለተማሪዎች የመክራቸው። በምድር ሕይወት የአስኳላ ተማሪ ከጥንቱም ጀምሮ ውድቀት የማያውቃት ዓለምን ሰታሪ ልሰልሰው ደግሞም ተማሪ ነሽ። በሰኔ 30 የተማሪ አበሳ የጎበዝ መነሻ የሰነፍ ማልቀሻ አንቺ ጎበዝ ሆነሽ ድምር 100 ዘግተሽ የፍቅርን ክፍሎች ዘለሽ ተሸጋገርሽ። እኔ ግን ሰነፍ ነኝ ካስቀምጥሽኝ ክፍል ካስቀምጥሽኝ ወንበር እንደተለጠፍኩኝ ሰኔ መጣ ሲሉኝ ለኔ አዲስ አይደል ካለም 100 ነጥብ የፍቅር ዜሮዬን አለው እያፈስኩኝ በዜሮ ውስጥ አለው በተፈጥሮ ክበብ እየተሽከረከርኩ የሰነፍ ተማሪ ድካሙ ነውና እኔን በክበቤ እዛው በረር። ሰኔ ትሰፋለች
ከብርዷ ጋር አብሮ መለየትሽ መጣ። በ30 ፍሬ ቀይ ተለያየን ጎበዙ ሲሸለም እንደኔ ሰነፉ በናፍቆት ተቀጣ። እናም ቡቃዬ አንቺን ከመስከረም ካደይ አበባ ጋር ስቄ እንዳልጠብቅሽ በነጥብሽ ጎልተሽ ብዙ ክፍል ዘለሽ እኔ እዛው እንዳለው በወሰደሽ ደራሽ ቤት አስኳላ ቀየርሽ። ምን ላድርግ ሰማይ ምን ላድርግ ሰማይ ሰነፍ መሆን እኮ ጭብጨባ ይደምቅለት ክፍል ያዘልል ክትን ያስለብስ ብቻ እሱ ይኖራል የጥንቱን ድሪቱ የፍቅሩን ጆንያ ዘንት ዓለም ሲያወድስ። ምን ላድርግ ሰማይ ሰነፍ መሆን እኮ በኩረጃ ፈረስ ጋልባ ያስወነጭፍ በህብለት ሐረግ ላይ ተንጠልጥሎ ይዞ ሸለቆን አያልፍ ቃል ኪዳኑን በልቶ በሀገር አይለፈልፍ። እዛው ዝም እንዳለ የነገውን ዓለም በትላንት ይደግማል። አበሳው ሆነና ሰኔ 30ውን ሰክቶ ተቀብሎ በህመም ይሸኛል። ሰኔ 30 ሰኔ 30 አንዱ ይወድቃል ሌላው ሲነሳ። እንደ መምህር ለተማሪዎች ተከታዩ ምክር ተላልፎላቸዋል። መጀመሪያ ደረጃ ለሀገርም ጠቀሜታ ስራ ለመስራት በስነ ምግባር ታንጸው መምህርን አክብረው ማህበረሰቡን አክብረው ያን ከሆነ እና ውጤታቸውም የተቃና ይሆናል። ስራቸው ምንም እንኳ ጥሩ ውጤት አምጥቶ ቻርጅ ቢያመጣ ስነ ምግባር ከሌለው እስከ ዘለቄታ ለስራም አይዘልቅም፣ መባረር ይኖራል። ስለዚህ ጥሩ ተማሪዎች ለመሆን በመጀመሪያ በስነ ምግባር መታነጽ አለባቸው። ያን ደግሞ የሚያደርገው ምንድነው? ህብረተሰቡ። የመጀመሪያው ዩኒቨርሲቲ ማን ነው? ህብረተሰቡ ልጆቻቸውን በመልካም ሁኔታ የያዘ እዚህም በትምህርት ቤት ደግሞ ጥሩ ሁኔታ ይሆናሉ፣ በጥሩ ስነ ምግባር ያድጋሉ፣ ለሀገርም ጠቃሚ ይሆናሉ ብዬ አስባለሁ። ተማሪዎች አላማ ሊኖራቸው ይገባል ይላሉ። በመጀመሪያ ደረጃ ወደ ትምህርት ቤት ስንመጣ አላማችን ግባችን ምንድነው የሚለውን ነገር ይዞ ልነሱ ይገባል ብዬ ነው የማስበው። ምክንያቱም አላማና ግብ የሌለው ሰው ምንም የሚጨብጠው ነገር የለም ማለት ነው። አላማና ግብ ካለን እዛ ግብ ላይ ለመድረስ የራሳችንን ጥረት፣ የመምሩ ጥረት፣ የወላጅ ጥረት ይጠይቃል ማለት ነው። አሁን ባለው ሁኔታ አሁን ያለው ሁኔታ ደግሞ ለተማሪ እጅግ በጣም ምቹ ነው ብዬ ነው የማስበው። በርካታ የሆኑ ያው ቴክኖሎጂዎች የተስፋፉበት ነው። በተለያየ መንገድ መማር እንችላለን፣ ማንበብ እንችላለን፣ በብዙ መንገድ ራሳችንን መለወጥ እንችላለን ማለት ነው። ግን ይሄንን ምን ያህል ተማሪ እየተጠቀመ ነው ወይ ትምህርት አስፈላጊ ነው ብሎ ያምናል ወይ ብለን ስናስብ አሁን ትምህርትን ለመንግስት ስራ ብቻ የምንማር አድርገን ነው የምናየው። እንደዛ መሆን የለበትም ብዬ አስባለሁ። ትምህርት ለእውቀት ነው የምንማረው። በቃ የትኛውንም ነገር ለማወቅ ካወቅን በኋላ ነው ወደ ውጤት ልንመነዝረው የምንችለው ማለት ነው እውቀታችንን። ነገር ግን አሁን ያለው በቃ ተምሬ ጨርሼ የመንግስት ሰራተኛ ሆናለሁ፣ ይሄ ማይሆን ከሆነ ትምህርት ለምን የሚል አስተሳሰብ ነው አሁን እየመጣ ያለው። ይሄ መስተካከል አለበት ብዬ ነው የማስበው። ማናችንም ከተማርን በኋላ ነጋዴ መሆን እንችላለን፣ ገበሬ መሆን እንችላለን፣ ብዙ ነገሮችን መሆን እንችላለን። የመንግስት ሰራተኛ መሆን ብቻ አይደለም የሚጠበቅብን ማለት ነው። ለየትኛውም ተግባር መማር ማወቅ ጠቃሚ ነው። ስለዚህ አሁን ወጣቶችን የሚመክረው አንደኛ ለመማር ምቹ ሁኔታዎች አሏችሁ ተጠቀሙ ነው እምለው። ምንም ነገር ለመሆን ደግሞ መማር አስፈላጊ ነው ብዬ አስባለሁ። ምንም ነገር ለመሆን ማወቅ አለብሽ። ነጋዴ የምትሆኚ ከሆነ ሂሳብን ማወቅ መቻል አለብሽ አይደለም እንዴ? በሀገሪቱ ውስጥ ያለውን ነባራዊ ሁኔታ ንግድ ምን ይመስላል የሚለውን ማወቅ አለብሽ። ዓለማዊ የንግድ ሁኔታ ምንድነው የሚለውን ማወቅ አለብሽ። ይሄ የምታውቂው ስትማሪ ነው። ለእንደዚህ አይነት ነገሮች እንደሚጠቅም ምንማረው ደግሞ ለመንግስት ስራ ብቻ ሳይሆን የተለያዩ ስራ እድሎችን ፈጥረን ራሳችንን በአጭር ጊዜ ውስጥ ወደ ጥሩ ደረጃ ለማድረስ እንደሆነ አስበው አላማ ኖሯቸው ሊማሩ ይገባል ብዬ ነው የማስበው በግሌ። ስለዚህ ይሄንን ያለውን ምቹ ኦፖርቹኒቲ ተጠቀሙበት ነው እኔ የምለው። ምንም የሚቸግራቸው ነገር የለም። አሁን ምናልባት የኢኮኖሚ ጉዳይ ሊሆን ይችላል፣ እሱም ጊዜያዊ ነው ሊሆን የሚችለው። በደንብ ከሰራን ካነበብን ራሳችንን በተማርነው ትምህርት በብዙ መንገድ መለወጥ የምንችልባቸው እድሎች ስላሉ አላማና ግብ ኖሮን ልንማር ይገባል። ከዛ ባሻገር ደግሞ በስነ ምግባር የታነጽን ልንሆን ይገባል። አገራችንን የምንወድ፣ ራሳችንን የምንወድ፣ ቤተሰባችንን የምንወድ ሆነን
ልንወጣ ይገባል ብዬ ማስበው። ምክንያቱም ለራሳችን ካልሆንን ለቤተሰባችን እኛ ካልሆንን ለሀገራችን እኛ ካልሆንን ማንም ሊሆንላት የሚችል የለም ማለት ነው። ይሄ ካለ ደግሞ አላማችንን ከግብ ለማድረስ የሚከብደን ነገር የለም ብዬ ነው በግሌ ማስበው። በተለየ መልኩ ሰኔ 30 ዙሪያ ወይም በአጠቃላይ የትምህርት ቆይታ ያጋጠመ አስደሳች ገጠመኝ ካለውት? የመጀመሪያ ስመጣ ወደ ትልቁ ጌሻ እንግዲህ በመሄድበት ጊዜ ፈረሱ ላይ ለመቀመጥ በጣም ያስቸግረኛል እና ኮርቻ ላይ መቀመጥ መስተካከል መውደቅ አለ። ያ ነገር በፈረሱ ኮርቻ በእንትኑ ወድቅ ያለሁኝ ጭቃ ላይ ወድቅ ያለሁኝ። ከዛ በኋላ በእግሬ መሄድ መረጥኩኝ። ሲባል ከቆይታ በኋላ አገሯን ለማመደኝ ጥሩ ፈረስ ጋላቢ ወጣ። ቀጥሎ ትምህርት ቤት እንደደረሱ የገጠመኝ ምንድነው? ሰራተኛ ፈለጉልኝ። ያም እንግዲህ አካባቢውን ምግብ አበሳሰል ይሄ ምንድነው ቆጮ ጠቅልለው በቅጠሉ ይሄ ፍም ላይ ማድረግ አለ አይደለ? ፍም እዛ ላይ አድርገው እንትን ሲሉ እንቁላል ርካሽ ነው። በአንድ ብር 8 እንቁላል ነው የሚገዛ። ያንን ሁሉ አዘጋጅታ በቅቤ አድርጋ ስታቀርብልኝ ያን ካመዱ ስታወጣ ይቻለ ወረመጥ ውስጥ በጊዜው ብዬ 7ቱንም መምህር ጠራኋቸው። በጊዜው ብዬ ጠራኋቸው። የኔን ጉድ ይሁልኝ ብዬ ስለ ከዛ በመምህር ፍቃዱ በለጠ አሁን ይዘራል እዚህ ዞን ወጥ ቤት ነው። ሞላልኝ ምንድነው? መምህር ሞላልኝ ምንድነው? ከዛ በኋላ እቶ ቤቴ አለ አንቺ አቀርብልኝ አለና ላጣረገና ቅጠሉን አንስቶ ዚስ ኢዝ አወር ካልቸር ሞላልኝ ያለ ያንን በቆጮ እያደረገ ያንን እንቁላል በልቶ አሳዩኝ። የገጠመኝ በስራ ዓለም ላይ ይሄ ነው። የተከበራችሁ ተመልካቾቻችን ለዛሬ በሰኔ 30ና ሌሎች ትምህርታዊ ጉዳዮችን የዳሰስንበት ዝግጅት በዚሁ አበቃን። ስለተከታተላችሁ እናመሰግናለን። ሰኔ 30 ላይ በማተኮር የተዜመ ዜማ ጋብዘናችሁ እንሰናበታለን። ቸር ሰንብቱ። ኪሴ ቆሎ የተሻማው ከመሬቱ ጋር ሲመላለስ እግሬ ፊደል ቁጥር ሆኖ በስማር የማትቀረው መጣች ዛሬን ተነሳሳ በዘመኔ መጠላ ሰኔ 30 አልነጋ ሲሌቱ እየዘገየ ልሮጥ ሲነጋጋ ቆየሁና እንዲሁ በወር በአስረኛው አስኳላው ሊዘጋ ባልመጣች ያልኩ ሁሌ ስማጸን ደግሞ ያለው ሰኔ 30 ቻብዬው የእናቴን ጎጆ ደብተር መጻፌን ታጥቄ መምህሩ ያሉኝን እንጂ ሌላማ ምኑን አውቄ ከመሃል ሰው ይፈልጋል ሰኔ ላይ አይኔ በርትቶ እንዳያጣት በ30ኛው ያምነው 30 ፈቶ በሚያዝያ ሂድ ይለኛል ቶሎ ወደዚያ በግንቦት ከርታታው ልቤ ስንት አለበት በሰኔ ደሞ ልትሄድ ነው ላይሆን ይሸኝ በሚያዝያ ሂድ ይለኛል ቶሎ ወደዚያ በግንቦት
ከርታታው ልቤ ስንት አለበት